ሩም አስገብቻት ከዛ በኋላ በቃ ዓለም ላይ ጓደኞች ሆነው የምናውቃቸው ሰዎች ልክ ሲጣሉ ፋይል አላቸው። ሸካናት የሸካተር ልቢ ቤቷ የሸካተር የዛሬዋ ቀን እጅግ ልዩ ቀን ናት። ዛሬ የካቲት 7 ነው። የቀን መቁጠሪያ ላይ ብቻ ያለ ቃል ግን አይደለም። የፍቅርን ጥልቀት የምናስታውስበት፣ የተደበቁ ስሜቶች የምናወጣበት፣ የልብ ትርታ የሚሰማበት ቀን እንጂ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁን ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮ ቤተሰቦች ዛሬ በቅድሚያ ማሰማችሁ መረጃ ምንድነው? በትላንትናው ዕለት እጅግ በጣም ብዙ ሰዎችን ሲያስገርምና ሲያነጋግር የነበረ በዚህ ሶሻል ሚዲያ አነጋጋሪ ድርጊት ተፈጥሮ ነበር። እሱ ምንድነው? በጆን ዳንኤልና በጃኒ በኩል እጅግ በጣም ትልቅ ውዝግብ ተነስቶ ነበር። ታዲያ ይሄ ጉዳይ እኛ ርዕስ ሊሆን አይገባም። እኛ የሚያሳስበን ስንት ነገር አለ። በተለይ ደግሞ ለዘማሪ ገብረ ዮሐንስ መኪና ለማስገዛት ቻሌንጅ ለማስጀመር አሩና ዝግጁ በሆነበት ሰዓት ላይ ነገር ማድረግ አልነበረባቸውም እያለ ነበር አንድ ወንድማችን። እስኪ ቪዲዮ ጾማችሁን አትደሩ የተባልን ህዝቦች ከገብረ ዮሐንስ አጀንዳ ወደዚህ አጀንዳ መቼው ተገለበጣችሁ? በጣም አዝናለሁ። ትላንትና ጃኒና ጆን ዳንኤል ተጣሉ ምናምን ተብሎ ሰው 100,000 ሰው ቁጭ ብሏል። ሜቆዶኒያ ጊዜ ሴፎ ኦኒቤስና ዶንክ ቲዩብ ማለት ነው 2,000 ሰው ላይቭ አልገባላቸውም ነበር። 100,000 ሰው ቢገባ ኖሮ ዛሬ ሜቆዶኒያ ከ100 በላይ ቅርንጫፎችን መክፈት ይችል ነበር። ብዙ አረጋን ይረዱ ነበር። አያችሁ አይደለ? ለአሚትና ለወሬ ይሄን ያህል ህዝብ ይሰበሰባል። ለቁም ነገር ግን የላችሁም። ቤት ጃኒ አንድ ነገር ልንገርሽ፣ አዶናይን የመሰለ ወንድ ካገኘሽ አይንሽም ጆሮሽም ምላስሽም ሌላ ነገር ሊሰማ ሊያይ አይችልም። እህቴ ስለማንም ነገር አታውሪ። ጆን ዳንኤል በሰው ትዳርም አትግባ። እግዚአብሔር የሰጠን የአብራክን ክፋይ አሳድግ። በተረፈኛ አያገባንም። ቤተሰቦቻችን እርቃናቸውን በታዩ ሰዎች ጣልቃ አንገባ። አጀንዳችን ገብረ ዮሐንስ ነው። እዚህ ቲክቶክ ላይ ጃኒ ሰደበኝ ካልሽ፣ ጥቃት አደረሰብኝ ካልሽ ቲክቶክ ኢዝ ናት ፖሊስ ጣቢያ። ፖሊስ ጣቢያ ለዚህ ሀገር ላይ ፖሊስ ጣቢያ ላይ መክሰስ ይቻላል። የግል ህይወታችሁን ቲክቶክ ላይ ስትፈተፍቱ ትታዘባላችሁ፣ ትገመታላችሁ እንጂ ምንም አታተርፉም። ይሄው ቤተሰቦች እንደተመለከታችሁት ነው። እጅግ በጣም አስገራሚ ደስ የሚል ነገር ነበር ሲናገር የነበረው። እኛን ይሄ ነገር ሊያሳስበን አይገባም። ሁሉም ሰው የራሱ ጎራና የራሱ ኑሮ አለው። እርዳታ ለሚያስፈልጋቸው እንዲሁም ደግሞ ሽልማት ለሚገባቸው ሰዎች ብናግዝ ብንተባበር ደስ ይለኛል እያለ ነበር። ለዘማሪ ገብረ ዮሐንስ የተጀመረው ቻሌንጅ በእንደዚህ አይነት ርዕስ መረሳት የለበትም። ታዲያ እናንተስ ምን ታሳብና ምን አይነት አስተያየት አላችሁ? ሀሳባችሁ ኮሜንት ላይ። የሃይማኖት አባቶች እንኳን ሁሌም እንደሚያስተምሩን በትዳር ውስጥ ያለ ነገር ትዳር ውስጥ ነው መቅረት ያለበት፣ በአደባባይ መውጣት የለበትም የተባለ እጅግ በጣም ደስ የሚል ስብከት ሰምቼ ነበር። ታዲያ ለእናንተ ለቤተሰቦቼ ላሰማችሁ ፈልጌ ነበር። እስኪ ምን ሩም አስገብቻት ከዛ በኋላ በቃ ዓለም ላይ ጓደኞች ሆነው የምናውቃቸው ሰዎች ልክ ሲጣሉ ፋይል አላቸው። አንዱ ያንዱን ሰው ደብቆ አስቀምጦ ነበር ስልኩ ላይ ሲሰክር፣ ሲያመነዝር፣ ሲሰርቅ፣ ሲናገር የነበረው ስልኩ ላይ። ገና እኮ ሳይጣሉ ነው፣ ጓደኞች እያሉ ወንድማማቾች እያሉ በፍቅር እያሉ እነዚህ ሰዎች ልክ ሲጣሉ ፋይሉን ፖስት ማድረግ ይጀምራሉ። ገመናውን ማውጣት ይጀምራሉ። ሌላውን ተውት። ባለ ትዳሮች ልጅ ያላቸው የወለዱ የከበዱ ከዛስ ሲፋቱ እሷ ተወጣና ዩቲዩብ ላይ ገመናውን ታወጣለች፣ ትዘረግፈዋለች። እሱ ይወጣና ዩቲዩብ ላይ ገመናውን፣ ቲክቶክ ላይ ገመናውን። ተመልከቱትማ ወንድማማችነት እንዴት እንደቆሸሸ፣ ፍቅር እንዴት እንደቆሸሸ። ፍቅር በራሱ አይደለም የሚቆሽሸው፣ ስለ ፍቅር ያለን አመለካከት እንዴት እንደቆሸሸ፣ ቃላችን እንዴት እንደቆሸሸ፣ ህብረታችን እንዴት እንደቆሸሸ፣ አንድነታችን እንዴት እንደቆሸሸ። በዚህ ምክንያት ውሃው ተበከለ፣ አየሩ ተበከለ። ምን ጠጣ ውሃ እርግማን ሆነ፣ የምንመገበው ምግብ እርግማን ሆነ፣ የምንበላው ምግብ ተረገመ። የምንበላው ምግብ ኃይል አይደለም የሚሰጠን፣ ስኳር ነው የሚሆነው፣ ግፊት ነው የሚሆነው፣ ኮሌስትሮል ነው የሚሆነው፣ ኩላሊት ነው የሚያመጣው፣ የኩላሊት በሽታ ነው የሚያመጣው።
እክል ያጸና ኃይለ ሰብ ነው የምንለው። በአባቶቻችን የምናውቀው በአምላክ ዳዊት የተነገረው እህል ሰውን ያጸናን የሚል ነው የምናውቀው። አሁንስ እህል ራሱ ሰው ይገላል። ምግብ ሰው ይገላል። ምግብ ሰው ያጠፋል። ምግብ ሕይወት ይቀማል። ምግብ በሽታ ይሆናል። ውሃ ፈውስ ነው የሚሆነው የምናውቀው። ውሃ ኃይል ነው የሚሆነው። አሁንስ ወላድ ትጨነግፍበታለች። ወላድ ትጨነግፍበታለች። መሃኖች አይወልዱበትም። ትውልድ አቅም ያጣበታል። ትውልድ አያድግበትም። ያለ ዕድሜያችን እንቀጫለን። ያለ ዕድሜያችን እንቀጫለን። ምን ሆነ? ተረግመን። በምን ምክንያት? በምንናገረው ቃል። ሰዎች እንደሰማችሁት ነው። እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም። መጨረሻው እንደዚህ ሊሆን እንደሚችል የተናገሩ ነበር ወንድማችን። ታዲያ ቤተሰቦች ለወንድማችን ቃል ታሰማለን እያላችሁ እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ሳምንቱ ሲያነጋገር የነበረ መረጃ ምንድን ነበር? የቀድሞ የዋንትያ የልጅ አባት ታዲያ ፍርድ ቤት አሁን ላይ መብቱ ተከብሮለት ከፍርድ ቤት ውሳኔ ተወስኖለትም በደንብ እየተናገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም ይሄ ነገር ነው የተፈጸመው ይሆናል በ12 ዓመቷ የተደፈረች ልጅ እንዴት ነው የአባትነት መብት የሚሰጠው እየተባለ ነበር። እስኪ ደግሞ እነዚህን መረጃዎችም ፍርድ ቤቱ የዋንትያ የልጅ አባት የአባትነት መብቱ እንዲከበር ወስኗል። የፌዴራል የመጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞንና በልጇ አባት መካከል ለወራት ሲያከራክር የቆየውን የህፃን ልጅ የመጎብኘት ጉዳይ ላይ ውሳኔ አሳልፏል። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከብና እንዳልጠይቅ ተከልክያለሁ በማለት ለፍርድ ቤት አቤቱታ አቅርበው የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበረ። እናት ዋንትያ ሰለሞን በበኩሏ ከዚህ ቀደም አባትነቱን መካዱንና አሁን ላይ ልጇን በአግባቡ እየተንከባከበች እንደምትገኝ በመግለጽ ተከራክራ ነበር። ታዲያ ጉዳዩን ሲመረምር የቆየው ፍርድ ቤትም የአባትነት መብቱ እንዲከበር ወስኗል። ወንድ እኮ ነው ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ይሄ እንደነውር የሚቆጠር ነገር አለ። ብትደፍራትስ ደፍራት ብትሆንስ በቃ ይሄ ያልሆነ ነገር የሆነ ነገር ይሁን ያልሆነም የሆነም ቢሆን እንኳን ዋንትያ ተደፍሬያለሁ አላለችም፣ ክስም አላቀረበችም። ስለዚህ ምንም ላናረጋው አንችልም ብለው ይሄ ሰውዬ ጭራሽ በአደባባይ ወጥቶ መድፈርን እንደዚህ በኩራት ሲናገር እየሰማነው ነው። ይኸውላችሁ ዋንትያ ተደፍሬያለሁ አለችም አላለችም፣ ከሰሰችም አልከሰሰችም ሰውየው ፔዶፋይለር ነው። ይሄንን የሚያክሉ እሳቸው ያልኩ ማውራት ያለብኝ ሰውዬ የ13 ዓመት ህፃን ልጅን ግሩሚንግ ነው። ይሄ በምንም ያባብላት አባብሏት ነው። አይሺ ብላ ፈቅዳ ነው እንኳን ብትሉ ግሩም አድርጓት ነው። እኛ ሀገር ግሩሚንግን በጣም እናቀለዋለን። ማን ሂጂ ብሏት ክፍሉ ገባች? እዚህ ጋር ብዙ ማንሳት ያለብን ነገር አለ። አንደኛ የኤጅ ጋፓቸው። ይሄ የሚያክል ሰውዬ የ13 ዓመት ህፃን ልጅ አታሎ አስረግዞ ወልዳ ተንከራታ ህዝብ ፊት ቀርባ ዛሬ እግዚአብሔር አንስቷት ተመችቷት ሲያይ ልጄ ላሳድግ ሲል ያ ትችላለ ብሎ መንግስት ሲፈቅድለት ቱ ቢሆንስ በጣም ተቃጥያለሁ። ለሀገር ቢሆን እንኳን ደፍሮ መጥቶ እኔ ነኝ ያስወለድኳት ያችን ህፃን ልጅ ብሎ በኩራት ፔዶፋይለር መጥቶ ሊናገር ቀርቶ በስልክ ሌላ ስቴት ያለችን ህፃን ልጅ ፎቶ ቢልክ ቢያናግር ከርቸሌ ነው የሚወርደው። ቤቱ መተው አንኳኩቶ እቺን ልጅ ስታናገር ነበር። አንደሬጅ እንደው ነገርኳችሁ በሳይበር እንኳን በአካል መጥቶ አስረግዙ እኔ ነኝ አባቷ ይከበርልኝ በስልክ ቢሆን ራሱ ከርቸሌ ነው የሚወርደው። አሁን የአባትነት መብቱ ይከበር አይከበር የሚለውን ጨዋታ ወደ ጎን አድርጉትና ይሄንን ሰውዬ ወደ ፍርድ እንድታቀርቡልን ነው የምንጠይቀው። በኩራት ልቡን አሳብጦ ይሄው ቲክቶከር ነው፣ ጭራሽ ብዙ ቪዲዮዎች ራሱ አለው። ፍትህ እንፈልጋለን። ይሄ ሰውዬ መታሰር አለበት። ከሰሰም አልከሰሰም ማንም ሰው እንደ መንግስት የራሳችሁን ኃላፊነት መውሰድ አለባችሁ። ሜቢ እሷን ብላክሜል እያረጋት ሊሆን ይችላል፣ ኦር ሰላሜ ይሻለኛል ብላ ተቀምጧ ሊሆን ይችላል። እናንተ ግን አንጠልጥላችሁ ወደ ፍርድ እንድታቀርቡልን እንጠይቃለን። የድሮ ታሪኩ ነው አልፏል። አሁን የምትሉ ሰዎች ለምን 40-50 ዓመት አይሆን ሆኖ ይሄ ሰውዬ ፔዶፋይለር ነው። ስለዚህ ከርቸሌ ነው ቤቱ። ይሄኔ ሌሎች ስንት ሴቶችን እንዳባለገ ህፃናቶችን እንዳባለገ አናቅም። አካባቢያችሁ የሚኖር ሰዎች ባካችሁ ተጠንቀቁ። ፍርድ እስክናገኝ ድረስ ዝም አንልም። ጆይሽ መልስ ነኝ። ሀበ ብለስቴኝ እንደሰማችሁት ነው። እጅግ በጣም ብዙ ሰዎችም ሲያስገርምት ያነጋገር የነበረ ጉዳይ ነበር። ታዲያ እስኪ ደግሞ ሌላ ቪዲዮም በዚህ ዙሪያ አይተን ነበር። ኦኬ፣ አንድ መናገር የምፈልገው ነገር ምንድነው፣ የሴቶች ጥቃት በጣም ሲሪየስ የሆነ የሴቶችን ህይወት እየቀጠፈ ያለ ወረርሽኝ ነው። ዶሜስቲክ
ዶሜስቲክ ቫዮለንስ ወይም ደግሞ የቤት ውስጥ ጥቃት በሽምግልና በይቅርታ የሚታለፍ ጉዳይ አይደለም። የመድፈር ጥቃት በይቅርታና በሽምግልና የሚታለፍ ጉዳይ አይደለም። አሁን ሰዓት የሴቶች ጥቃት በአጠቃላይ ሊታለፍ የሚገባው ቅጣት ተሰጥቶት ሰዎችን አስተምሮ ነው እንጂ ዘጋ ክፍል በይቅርታ በሽምግልና ታልፏል የሚባል ጉዳይ ቀለል ያለ ጉዳይ አይደለም። ላይክ እና ፎሎወር ለማግኘትም የፕራንክ ቪዲዮ እየሰራችሁ ሂሂሂ ቀልድ እኮ ነው የምትሉበትም ጉዳይ አይደለም። አልሽ እንደፈለገ ሲያበሻቀጥሽ፣ ሲመታሽ፣ የሆነ ነገር ሲያደርግሽ፣ ውሃ ሲረጭሽ ምናምን ትቀርጪ ትፖስቺና ከዛ በኋላ ሰው እሱ ላይ ሲነሳበት አረ እንደዚህ አይነት ባል አይደለም እንደዚህ አይነት ሰው አይደለም ቀልድ ነው። We don't care bitch. This is not a joking matter. የሶሻል ሚዲያ አቴንሽንንም ሌቨሬጅ የምታደርጉበት ጉዳይ አይደለም። የሴቶች ጥቃት ስፔሻሊ በጣም ብዙ ፎሎወር ያላችሁ ሴቶች በሚሊዮን የሚቆጠር ፎሎወር ነው ያላችሁ። የሴቶችን ጥቃት ለመቃወም ምንም እዚህ ግባ የሚባል ስራ ሰርታችሁ አታቁም። ከዛ በኋላ ደግሞ የሴቶች ጥቃትን የሆነ አይነት ነገር የራሳችሁን አጀንዳ ለማራመድ ትጠቀሙበታላችሁ። የቀነኒ ህይወት የናንተ መቀለጃ አይደለም። የሄቨን ህይወት የናንተ መቀለጃ አይደለም። በየሳምንቱ በሴቶች ጥቃት ምክንያት የሚሞቱ ሴቶች ህይወት የናንተ መቀለጃ፣ የናንተ ላይክ መሰብሰቢያ፣ ፎሎወር መሰብሰቢያ፣ የሆነ የምትፈልጉትን አይነት ድራማ መፍጠሪያ አይደለም። የእውነት ከሆነ ተጠቅታችሁ ወደ ሶሻል ሚዲያ እየመጣችሁ ያላችሁት ከጎናችሁ እንቆማለን፣ ምንም ችግር የለውም። ያመጣችሁትን ስቶሪ ግን እስከ መጨረሻው ነው መውሰድ ያለባችሁ። እስከ መጨረሻው አጠቃኝ ያላችሁት ሰው እስኪታሰር ከተቻለ፣ እስኪቀጣ ከተቻለ። ኢትዮጵያ ውስጥ ህግ የለም፣ ላይቀጣ ይችላል፣ ችግር የለውም። ቢያንስ ግን ማንነቱን በስነ ስርዓት አሳውቁን። ፎሎ የሚያደርጉት ሰዎች ትክክለኛ ምን እንደተፈጠረ ይወቁ። ሴቶች ጥቃት፣ ወሲባዊ ጥቃት፣ የቤት ውስጥ ጥቃት የእናንተን የተዘጋ አካውንት ማስከፈቻ አጀንዳ አይደለም። ቴንክ ዩ። ትክክል ነው። ቤተሰቦች ብዙ ሰዎች ከተደበደቡ በኋላ ከሆነ ጊዜ በኋላ ነው እንደዚህ አይነት ጥቃት ደርሶብኛል እያሉ ቪዲዮ የሚያወጡት። ታዲያ ይሄ ነገር ሊቆም ይገባል እያለች ነበር እህታችን። ታዲያ የእህታችንን ነገር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡት። በመቀጠል ደግሞ ማሰጋችሁ መረጃ ምንድነው? ሰመረ ባሪያው እጅግ በጣም አስገራሚ ነገሮችን እየተናገረ ነበረ። እስኪ ደግሞ የሰማሪያ ባሪያውን ንግግርን ሰምተን እንመለስ። ስንት አህጉር አለ? 7 ኤሽያ። አረ የምን አበባ እዚህ የዞረብኝ ነው ያግዥኝ። 7ቱን አህጉራቶች ኤሽያ እያስመለሰች ነው ቤተሰቦቿን። እሷም ጠፋባት። አራቃቸው ነበር አልመለሱትም። አቃቸው ነበር። ስንት አህጉር አለ? 7 አፍሪካ አንዷ ናት። ሳውዝ አፍሪካ፣ ኤሽያ ምናምን እንደዛ ነው። 7 ናቸው። እኔ ምነው እንዴት ነው? እንኳን ደስ አላችሁ። ምርቃቱ የት ኮሌጅ ናችሁ? ምንድን ነው የመረቋችሁ? ልጅ አባውት ምናምን ትልልቅ ሰዎች ነው የመረቋችሁ? ደጉ ተመንደጉ እንደዚህ ነው ተምራችሁ ነው የተመረቃችሁት? ሃይ ስኩልን ዘላችሁ? እርግጠኛ ከቤት ወጣችሁ የሆነ ሰው ጋር ደወላችሁና ኮሌጅ ተቀበሏችሁ አይደል? ከቤት ወጣችሁ እንጂ አታውቁ። ይሄን እንኳን 5ኛ ክፍልና 6ኛ ክፍል ነው የተማርነው። እንዴት ነው ነገሩ? አፍሪካ ነች፣ ደቡብ አፍሪካ አለች። እንትን መካከለኛው አፍሪካ ማለት ባይዞይ እፍረት ጠፋ። ቪዲዮ ላይ ተለቆራሱ። አንቺ እኮ የለቀቀችዋን ሴትዮ መክሰስ ነበረብሽ፣ ስም ማጥፋት። እሷ እንድትከሳል ብለሽ ነገሩን ነው የምልሽ። ከንክኖሽ እንዴት በአደባባይ እንደዚህ ወጣብኝ ብለሽ ራሱ እያየሽ ሼር እያደረግሽ ነው። እኔ አየሽ ቪዲዮአችን ቫይራል ወደ ምናምን ተዋረድሽ። በቃ ደፋር ሆነን እንደው በሀገር ውስጥም በውጭም ያላችሁ እንደው ከህሊና ከካሜራችሁ ጋር አብራችሁ የምትኖሩ ያላከራያችሁት ወይ ውጭ ቤት ራሱ ጅሎ ተከራይቶ አልወጣባችሁ ሰዎች እንደው አታዝኑም? እስቲ እንዘን ለአንድ ደቂቃ የህሊና ጸሎት አይደል? አንድ ደቂቃ እስቲ እንዘን፣ እስቲ ተያይዘን እዚህ ደረጃ ደረስን። ከኮሌጅ በር ላይ አበባ ያቀፈች ሴትዮ ሳውዝ አፍሪካ አህጉር ናት እያለች ነው። ባለፈው አፍሪካ ህብረት ስብሰባ እንደሚደረገው ሲባል ቤጂንግ ያለ አንዱ ትልቅ ሰው ክራባት ያደረገ ሰው አሁን ደግሞ እንደዚህ ነው። በቃ ይሄ ነው። ትመረቂያለሽ፣ የሆነ መንግስት መስሪያ ቤት ትገቢያለሽ፣ አሁን ወይ የሆነ የግል ተቋም ትገቢያለሽ፣ አንዱ ባንክ ትገቢያለሽ፣ የፈረደበት አካውንቲንግ ወይ ማርኬቲንግ ተመረቀሻል፣ አሁን ዲፕሎማው የሆነ ነገር። ከዛ በኋላ እዛ ትቀመጫለሽ ክለርክ ላይ ሂሳብ ቤት በኩል
ደንበኛ ቤት በኩል ወረዳ ትቀመጫለሽ፣ ሰው ቤት በኩል ያናግርሽ። ገና ሁለት ቃል ስንናገራችሁ እሺ በቃ ኦልራይት ነው እስቲ ምን እንግሊዝኛ ተመራለሁ ብለን የምትቀባጥረው ይሄ ኮምፕሌክሳችሁ እኮ ነው። ምንም ስለማታውቁ ጉድ ሞርኒንግ ያለ ሰው ማስተርስ ያለው ይመስላችኋል። በቃ ተጎዳም በቃ ይሄ ነው አቅም የሌለው ሰው ኢንካፓሲቲ የወረደ ካፓሲቲ ሲኖር አገር እንዳገር አትራመድም ነው። አዝናለሁ ይሄን ስልሽ አንቺን ይዘን የተማንራመድ ባው እነዚህም ቤዚክ የስድስት ያክፍል እውቀቶች ካላወቅሽ ሌላውንማ ተበልተናል። መድኃኒዓለም እንደው ይርዳል። ኧረ በስመ አብ ምን ይላሉ እንደው የቤተሰቦች እንደሰማችሁት ነው። ሰመረባሪያ በተለያየ ጊዜ የሚናገራቸው ንግግሮች እጅግ በጣም ያስቁኛል፣ ደግሞ ቁም ነገርን ያስቀምጡኛል ብዬ አስባለሁ። እናንተም ከሰመረባሪያው ንግግር እጅግ በጣም ትልቅ ትምህርት እንደወሰዳችሁበት አልጠራጠርም። እስኪ ደግሞ ሌላ አንዳንድ ቪዲዮችን አይተን እንመለስ። ናየዋለች እያለች ነው ራቁቷን ስለሆነች ቪዲዮን አላሳይም። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ፣ ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ አላረኳትኝ። ሶስተኛ ላይ የለቀቀው ቪዲዮ እንኳን ይሁን እሺ፣ እኔ ሰው አልመታም እንኳን ሴት ወንድ ልጅ አልመታም ያልከው እሰየው። ነገር ግን መጀመሪያ ላይ የለቀቀው ቪዲዮ በጣም የሚያሳፍር ቪዲዮ ነው። የተጠየቅከው ይደበድበኛል፣ ይመታኛል፣ አብረን በነበርንበት ሰዓት ላይ ያሰቃየኝ ነበር ነው ያለችክ። ያንተ ምላሽ መሆን ያለበት አይ እኔ አልመታትም ወይ ደግሞ እመታት ነበር ይቅርታ የሚለው ብቻ ነበር። ከዛ ውጪ ግን ከዚህ በፊት የነበራችሁን ገመናና ብልግና እዚህ ይዞ መውጣት አንተም ባለጌ እንደሆንክ ነው የሚያሳየው። ጎንደር እያለች እንደዚህ ብላይ ነበር፣ እንደዚህ ደውሏ ራቁቷን ነበረች ምናምን ብለህ እሷን ባለጌ ለማድረግ ራስን ንጹህ ለማድረግ አትሞክር። እውነትም እሷ ደውላ እንደዛ ካለችክ አንተ ንጹህ ከሆንክ አንተ ባለጌ ካልሆንክ ጃኒ እረፊ። እኔ ልጅ ያለኝ ሰው ነኝ፣ ሌላ ህይወት ጀምሬያለሁ። አንቺም ፍቅረኛ አለሽ፣ ልብስሽን ልበሺ፣ ስርዓትሽን ያዢ ብለህ ለምን አልዘጋህባትም? እሷ የምትለውን እያንዳንዱን ነገር አዎ እሺ የስ ምናምን እያልክ እያዳመጥክ እየተመቸ አሁን እንደ ማስረጃ ይዞ መውጣት በጣም የሚያሳፍር ነገር ነው። በነገራችን ላይ ግንኙነት ሲጀምሩ ሪሌሽንሺፕ ሲጀምሩ በጣም በርካታ ሰዎች መጣላታችን ስለማይቀር ብለው በጣም የተለያዩ ማስረጃዎችን ሪከርድ እያደረጉ ያስቀራሉ። አስቡት፣ ወደፊት ስንጣላ የሆነ ነገር ካወጣብኝ እኔም አወጣበታለሁ የሚል ማስረጃ ይዘው ነው የሚቀመጡት። በቃ ስትጣሉ ያጣላችሁን ነገር ግልጽ ማድረግ በቂ ነው። ከዛ ውጭ ያለውን እያንዳንዱን ብልግናችሁን ፖስት ማድረግ አይጠበቅባችሁም። በነገራችን ላይ ይሄ ጉዳይ ቀላል ጉዳይ አይደለም። አጀንዳ ብቻ ሆኖ የሚያልፍ ጉዳይ አይደለም። የኢትዮጵያ ፌዴራል ፖሊስ እጁን አስገብቶበት ይህንን ጉዳይ ከሁለቱም ወገን ማጣራት አለበት። ጆን ዳንኤል ጥቃቱን ያደርስባት ከነበረ መጠየቅ አለበት። ልክ እንደዛው ደግሞ ጆን ዳንኤል ከደሙ ንጹህ ከሆነ ጃኒም ልክ እንደዛው ስም በማጥፋት ልትጠየቅ ይገባል ብዬ አስባለሁ። ከዛ ውጪ ግን ፕሊስ ሪሌሽንሺፕ ውስጥ ስትገቡ እንደዚህ አይነት ነገር ውስጥ አትግቡ። በቃ ፋይል መያዝ እንደዚህ ወጣ ወጣ ያሉትን ነገሮች በኋላ ስንጣላ በሚል ይዛችሁ እዚህ ሚዲያ ላይ አታንቦጫርቁት። ተከብራችሁ ኑሩ። ስትጣሉ ደግሞ በስነ ስርዓቱ ተከባብራችሁ ተለያዩ። በኋላ የምትተዛዘቡት እራሳችሁ ናችሁ። የሆነ ቀን እኮ መታረቃችሁ አይቀርም። ትናንትና ጆን ዳንኤል የጃኒ የማይሆን ቪዲዮዎች በእጄ ይገኛሉ እያለ ነበረ። ታዲያ ይሄ ነገርም ከህግ አንጻር ያስከስሰዋል ያስቀጣል እየተባለ ነበር። ምናልባት ይህን ነገር ለማስፈራራት የሚጠቀሙ ሰዎች ካሉ እጅግ በጣም ትልቅ ወንጀል እንደሆነ እየተነገረ ነበር። እስኪ ደግሞ መረጃም ሰምተን ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ።
ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሾት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። ቤተሰቦች እንደሰማችሁት ነው። ሁሉም ሰው እንደፈለገ የማንንም ቪዲዮ ይዞ ማስፈራራት አይችልም። ምክንያቱም ህግ ባለበት ሀገር ፈጽሞ ይሄ ሊሆን አይገባም እየተባለ ነበር። ከህግ አንጻርም እጅግ በጣም ጠቃሚ ንግግር እንደሰማችሁ ተስፋ አድርጋለሁ። እስኪ ደግሞ ሌላ ቪዲዮ። በነገራችን ላይ ኪዲ አታውቅም፣ ምንም ነገር የምታውቀው ነገር የለም። እዛ ጋር ለኪዲ የልሺ ወንድም አደጋ ደርሶበት ነው እዛ እንዳትነግሪው መኪናውን እንዳትናገሪ ይዘሻት ነይና እዛ ጠብቂን እዛ ሆቴል ተብላ ነው ለኪዲ የተነገራት። ለእንትና ለኤልሻዳይ እንዳትነግሪያት ተብሎ ለኪዲን አሳምነዋታል። ኤልሻዳይ ደግሞ ለኪዲ መንበራ ፎግራታለች። ዛሬ ፎቶሽ ልደት ስለደረሰ ፎቶሽ ተኔ ነኝ ማስነሳሽ ምናምን ብላ ፎግራታለች። እና ምንም ታውቀው ነገር የለም፣ በቃ ምንም የሚያውቁት ነገር የለም። ግን የሚገርማችሁ በዚህ ሰዓት ውስጥ ለመጀመሪያ ጊዜ ቀጠሮ ተሳክቶልኝ አይደለም። በነገራችን ላይ ላጫውታችሁ ያገርጆች ቦሌ መንገድ ወፍ ረጅም መንገድ በእግራችሁ ትሄዳላችሁ። እግዚአብሔር ይመስገን እኔ መኪና የሚያዛቁም ያለው መኪና የሚያዛቁም በራይ ነው እንቀሳቀሰው እና ለመጀመሪያ ጊዜ ተሳክቶልኝ 12 ሰዓት ተኩል ሲል እኔ ፕሮግራም ቦታ ላይ ተገኝቻለሁ። የመጀመሪያዋ ታዳሚ እኔ ከወንዶቹ ጋር ብሬ ቁጭ አልኩት ማለት ነው። እና በጣም ደስ ይል ነበር። ደግሞ የዛፍ ጓደኞች የሱ ጓደኞች እንዴት ደስ እንደሚሉ በስመ አብ። አንዳንዴ እኮ የሰፈር ጀማ ደስ ይላል እኮ ጋይስ፣ ጌታ እንዴት ደስ እንደሚሉ ማለት ረጅም ጊዜ እንደዚህ አይነት ነገር ካየውና በጣም ደስ ያለኝ፣ በቃ በጣም ደስ ያለኝ እና ደስ የሚል ፕሮግራም ነው። ደስ በሚል ሁኔታ አለፈ። ሰርፕራይዝ አደረግናት። አለቀሰች፣ ደነገጠች። ከዛም በጣም እያለቀሰች ስታስቸግር በይ ስርዓት ይኑርሽ፣ ወጉም ነው ሲዳሩ ማልቀስ፣ ምንድነው እንደዚህ የሚያረግሽ ምናምን ብዬ ተቆጣሁ። ከዛም መንቧን አቆመች። ጨዋታ ወዲህ ነው፣ ጨዋታ ወደዚህ ነው። እና ምን ልላችሁ ፈልጌ ነው የሀገሬ ልጆች፣ ዛሬ ግን ጨዋታችን ብዙ ነው። ዛሬ ጨዋታችን በጣም ብዙ ነው። ልብ ይነካል፣ ልብ ይሰብራል። ከዛም በኋላ ደግሞ ያስቃል። ከዛም ሊያሾም ስትናገሪ ነበረው ነገር ይሄን ይመስል ነበር። ታዲያ የሊያሾምስ ነገር እንዴት አገኛችሁት? ብዙ ጊዜ በአንድ ወገን ሆነ መፍረድ ነው የለብን ነበረ። እኔ አይቺ ተመለስኩት። በመቀጠል ደግሞ እስኪ በዚህ ዙሪያም ሌላ አንድ ቪዲዮ አይተን እንመለስ። ሌላ አንድ አስገራሚ የሆነ ከህግ አንጻር አንድ ቪዲዮ ይላችሁ መጥቼ ነበረ። የዋንትያ የልጇ አባት በዚህ ሰሞን እንደመጣ ሁላችሁም ታውቃላችሁ። ታዲያ ይህ ነገር ደግሞ ከህግ አንጻር ምን አይነት እይታ ይታይበታል የተባለ ነበረ። እስኪ ደግሞ ይህ መረጃ ሰምተን እንመለስ።
የዋንትያ ልጅ አባት ነኝና የአባትነት ክብር ይገባኛል እንዲሁም ደግሞ ልጅ ላሳድግ የሚፈቀድልኝ የሚል ጥያቄ ያቀረበው ግለሰብ የወንጀል ኃላፊነትን በተመለከተ ጠበቃና የህግ አማካሪ አያሌው ይታ ነኝ። በዚህ ቪዲዮ ላይ ይህን ቪዲዮ ስሰራ ማህበረሰብ እንደ ማህበረሰብ ልጆች በሰላም ወጥተው መግባት እንዲችሉ ዘንድ ጥብቅ የሆነ መርህ ሊንከተል እንደሚገባ ለማሳሰብ ጭምር ነው። ወንጀል የፈጸሙ ሰዎች በነፃነት መንቀሳቀስ እንደሌለባቸውም ጭምር እንድናውቅ ነው ማለት ነው። ይህ ግለሰብ አባት ነኝ ብሎ ዛሬ ላይ በፍትህ አደባባይ ላይ ቆሞ የልጅቷን መብት የልጅን የማሳደግ መብት የመጎብኘት መብት የጠየቀ አባት ባይዘው አስገድዶም ደፍሮም ይሁን በሌላ መልኩ በአንድ ቀን ግንኙነትም ይሁን በታዳር ውጪ በማናቸውም መልኩ የተወለደ ልጅ አባት መሆኑ እስከተረጋገጠ ድረስ ያ ልጅ ያለ አባት እንዳያድግ ህጉም ጥበቃ ስለሚሰጥለት ያ መብት ሊጠበቅለት ይገባል። ነገር ግን አስገድዶ ደፍሮ በዚያች ሴት ላይ በልጅነት ጭንቅላቷ ላይ የሞራል ልዕልናዋ ላይ የተጫወተባት ግለሰብ ግን ለፈጸመው ተግባር የወንጀል ኃላፊነትን ተጠያቂ ሳይሆን እንደፈለገ እንዲፈነጭ ግን ህግ ስለማይፈቅድ ከዚህ ጋር በተያያዘ ግልጽ የሆነ የህጉን መርህ መግለጽ ስላለብኝ ነው የመጣው። የወንጀል ህጋችን አንቀጽ 626 ላይ ማንም ሰው ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይቺው ልጅ እንዲህ አይነቱን ድርጊት ከሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ ጽኑ እስራት ይቀጣል ይላል ማለት ነው። ስለዚህ ግብረ ስጋ ግንኙነት መፈጸም ነው፣ አስገድዶ መድፈርም አይደለም። ስለመገደድ አናወራም እዚህ ላይ ወዳጆቼ፣ ስለመገደድ አናወራም። እድሜዋ ከ18 ዓመት በታች መሆኑ ብቻ በቂ ነው። ፈቅዳ እንኳን የግብረ ስጋ ግንኙነቱን ብትፈጽም ድርጊቱን የፈጸመው ግለሰብ የወንጀል ኃላፊነት አለበት ማለት ነው። ዛሬ ላይ በፍትህ አደባባይ ላይ በፍትህ ብሔር ልጁን ለማሳደግ መብት ይሰጠኝ እንድጎበኝ መብት ይሰጠኝ የአባትነት መብት ነው። ነገር ግን ይቺ ልጅ በልጅነቷ ለተፈጸመባት የወንጀል ድርጊት ግን ኃላፊ መሆን አለበት። ወንጀለኛ ነው ስለሚል ህጋችን ማለት ነው። ይህንንም በተመለከተ ብዙዎች የሚያነሱት የይርጋ ዘመንን በተመለከተ መመልከቱ አግባብነት አለው ማለት ነው። ከስንት ዓመት እስከ ስንት ዓመት ያስቀጣሉ ብያችኋለሁ ቅድም። ከ3 ዓመት እስከ 15 ዓመት የሚያስቀጣ የወንጀል ድርጊት ነው የግብረ ስጋ ግንኙነት መፈጸም ብያችኋለሁ ማለት ነው። በተመሳሳይ የወንጀል ህጋችን አንቀጽ 217 ላይ መደበኛ የክስ የማብቂያ ወይም ማቅረቢያ የይርጋ ዘመን ስንት ነው ይላል። በወንጀል ተግባር ክስ የማቅረብ የይርጋ ዘመን የሚጸናው ከዚህ በታች በተመለከተው ነው ይልና ንዑስ አንቀጽ ላይ ከ10 ዓመት በላይ እስከ 25 ዓመት ለመድረስ የሚችል ጽኑ እስራት ለሚያስቀጣ ወንጀል ተሳታፊ የሆነ ግለሰብ የይርጋ ጊዜው 20 ዓመት ነው ይላል። ቤተሰቦች እንደሰማችሁት ነው ከህግ አንፃር እጅግ በጣም የማይሆን ድርጊት ነው። እንዲሁም ደግሞ ብዙ ዓመት እንደሚያሳስር እንደሚችልም እየተናገረ ነበረ። ለማንኛውም ለቫላንታይን ዴይ እየተከበረ እንደሆነ ሁላችሁም ታውቃላችሁ። መልካም ቫላንታይን ዴይ ፍቅረኛ ላላችሁ እንዲሁም ደግሞ ለባለትዳሮች ብዙ ሰዎች ጥሩ ምኞቶችን እየተመኙ ይገኛሉ። እስኪ ደግሞ በዚህ ዙሪያ አንድ ቪዲዮ አይተንም። የዛሬዋ ቀን እጅግ ልዩ ቀን ናት። ዛሬ የካቲት 7 ነው። ይህ ቀን መቁጠሪያ ላይ ብቻ ያለ ቃል ግን አይደለም። የፍቅርን ጥልቀት የምናስታውስበት የተደበቁ ስሜቶች የምናወጣበት የልብ ትርታ የሚሰማበት ቀን እንጂ። ታዲያ ሁላችሁም ይህንን ቪዲዮ ለምትወዱት ሰው ሁሉ በመላክ ፍቅራችሁን ግለጹላቸው፣ እንኳን አደረሳችሁም በሏቸው። እውነተኛ ፍቅር ማለት በአንድ ቃል ብቻ ለመግለጽ የሚከብድ ነገር ግን የሰው ልጅ ህልውና መሰረት ያደረገ እጅግ ጥልቅ ስሜት ነው። የራስን ደስታ ሳይሆን የሌላውን ሰው ሰላምና ደስታ የምናስቀድምበት በአውሎ ነፋስ መካከል እንኳ የማይናወጥ ጽኑ መሰረት ነው። ፍቅር እንደ አበባ ነው ይባላል። በጥንቃቄ ካልተያዘ የሚጠወልግ በደንብ ከተንከባከቡት ግን በጥሩ መዓዛ የሚሞላ ነው ይባላል። እጅግ በጣም ብዙ ሰዎችም በዛሬ ቀን የቫላንታይን ዴይ እንደሚያከብሩ ታውቃላችሁ። ታዲያ ከቫላንታይን ዴይ አከባበሮች ሁሉ የማይረሱ የቫላንታይን ዴይ ፕሮግራሞች ኢትዮጵያ ውስጥ እንደከበሩ ታውቃላችሁ። ከዚህ ቀደም የዳናይት ማከብ የቫላንታይን ዴይ አከባበር ብዙ ሰዎችን ሲያስገርም ነበር። ሌላ ሰዎችም ትላልቅ አርቲስቶችም ሰርፕራይዝ እየተደረጉ ነበረ። ሰላም ተስፋዬም ትልቅ ሰርፕራይዝ አጋጥሞታልም እየተባለ ነበር። ይሄ ነገር ያም ደስ ይላል። ቤተሰቦች ለዛሬ ጀላችሁ ቪዲዮ ይመስላሉ። በጋዜጣ እናንተ ነገር አስጨምጣሉ፣ ሀሳብና አስተያየቶችን ያለውጣሉ። የማስዋዕቱ ሁሉችን ይላችሁ ታዲያ ስላዳመጣችሁኝ አመሰግናለሁ። ቴንክ